ሰላም ክቡራትና ክቡራን እንዴት ቆያችሁን? የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን በዛሬው ዕለት የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች አሉ። በተለየ መንገድ በኤምሬትስ አርሰናል ከሪያል ማድሪድ ምሽት 4 ሰዓት የሚያደርጉት ጨዋታ ከፍተኛ ትኩረት ስቧል በዛሬው ዕለት ማለት ነው። ይህን ጨዋታ እየተመለከትን አብረን ቆያለን። እናንተም ውድ ቤተሰቦቻችን ጨዋታውን እየገመታችሁ ቀጥታ የተለያዩ የሞባይል ካርድና ኦሪጂናል ማሊያዎችን መሸለም ትችላላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑም እንጠይቃለን። በዛሬው ዕለት የሚደረገው ይህ ጨዋታ በሁለቱ ቡድኖች በኩል እጅግ በጣም የተለየ ፉክክር ይታያል ተብሎ ይጠበቃል። በተለየ መንገድ ግን ሪያል ማድሪድ ያለው ልምድ፣ አርሰናል የሌለው ልምድ፣ ሁለት ተቃራኒ የሆኑ ቡድኖች የሚያደርጉት ግጥሚያ ነው በዛሬው ዕለት የምንመለከተው። አንደኛው ቡድን ዋንጫ ለማንሳት ረጅም ርቀት የተጓዘ ነው። አንዱ ቡድን ደግሞ ብዙ ረጅም ርቀት መጓዝ አይጠበቅበትም ዋንጫዎችን ከፍ አድርጎ ለመሳም። አርሰናልን ተመልከቱት። እስካሁን ድረስ በታሪኩ የአውሮፓ ቻምፒየንስ ሊግ የለውም። ሪያል ማድሪድ ደግሞ በተከታታይ 3 ጊዜ ከዛም በላይ 15 ጊዜ ዋንጫውን በማንሳት የአውሮፓም የሁሉም ነገር ቀዳሚ ቡድን ነው። እነዚህ ቡድኖች ናቸው ዛሬ የሚያደርጉት ይህን ጨዋታ። አንዱ ከፍተኛ የሆነ ልምድ ያለው ቡድን እግር ኳስ ከወቅታዊ አቋምና ከጊዜያዊ ፐርፎርማንስ በተለየ መንገድ ልምድ እንደሚያስፈልገውም ሪያል ማድሪድ ደግሞ ደጋግሞ ያሳየበት ውድድር ይሄኛው ውድድር ነው። አርሰናል ያለፉትን 5-6 ዓመታት በአርቴታ ስር እጅግ በጣም የተለየውን አርሰናል ተመልክተናል። በጨዋታ ረገድ ግን ሩቅ ነው ዋንጫዎችን ለማንሳት የሚሄድበት ፕሮሰስ። በትክክል ደህና ቡድን ተገንብቷል። ለደጋፊው የሚያዝናና ነው። ደጋፊ አመቱን ሙሉ የሚቆዝምበት አይነት ቡድን አይደለም። አመቱ መጨረሻ ላይ ግን ፍሬ የለም። ቀደም ብዬ እንዳልኳችሁም አንዱ ፍሬውን ለማምጣት ብዙም የማይደክም ቡድን ሪያል ማድሪድ ነው። አንዱ ደግሞ ፍሬውን ለማምጣት ረጅም ርቀቶችን እየተጓዘ ያለ ስቲል ነው ምንም አይነት ፍሬ ያልመጣለት ቡድን። ሁለት ተቃራኒ ቡድኖች የሚያደርጉት ግጥሚያ ነው ያልኩትን በመግቢያ ላይ ለዛ ነው። የዘንድሮ ውድድር አመታቸው ምን ይመስላል የሚለውን ቁጥራዊ መረጃዎችም እያየን እንቆያለን። ሪያል ማድሪድ 12 ጨዋታዎችን አድርጓል ከአርሰናል በተለየ መንገድ። እንግዲህ ቀዝቃዛ አጀማመር ነበር ያደረገው ሪያል ማድሪድ። በቀጥታ ማለፍ አልቻለም ነበር። ወደ 16ቱ ሁለት ጨዋታዎችን ተጨማሪ ጨዋታዎችን ለማድረግ ተገዶ ነበረ። 12 ጨዋታዎችን አድርጓል ከአርሰናል በሁለት እላፊ ማለት ነው በዘንድሮ የአውሮፓ ቻምፒየንስ ሊግ ውድድር። በእነዚህ 12 ጨዋታዎች 28 ጎሎችን አስቆጥሮ 17 ጎሎች ተቆጥሮበታል። ምን ያክል ጎሎች ሲቆጠሩበት እንደነበረ ሪያል ማድሪድ የሚያሳይ ነው። በተቃራኒው አርሰናል በ10 ጨዋታዎች 25 ግቦችን አስቆጥሮ 6 ጎሎችን ብቻ ነው ያስተናገደው። ይሄኛውም አርሰናል የመከላከሉ ነገር እጅግ በጣም የተሻለ እንደሆነ ማሳያ ነው። 2.5 በየጨዋታው ኤክስጂ አለው አርሰናል። በየጨዋታው ከ2 ጎሎች በላይ ወይም ለ3 ጎል የተጠጋ ጎል ያስቆጥራል። ሪያል ማድሪድ በዚህ በኩል 2.3 ኤክስጂ ነው ያለው። ይሄኛውም አርሰናል ከሪያል ማድሪድ የተሻለበት አጋጣሚ ነው። በብዙዎች ነገር በየጨዋታው ትልልቅ እድሎችን በመፍጠርም አርሰናል 3.8 እድሎችን ይፈጥራል። ሪያል ማድሪድ በተመሳሳይ 3.8 እድሎችን ይፈጥራል። በየጨዋታው በአቬሬጅ 52.5 ኳስ ቁጥጥር አለው አርሰናል። ሪያል ማድሪድ በተመሳሳይ እንደዚሁ አለው። የተሳኩ ቅብብሎችን በማድረግ እስካሁን ባደረጓቸው ጨዋታዎች 413 በየጨዋታው የተሳኩ ቅብብሎችን አርሰናል ያደርጋል። ሪያል ማድሪድ ደግሞ 504 የተሳኩ ኳሶችን በየጨዋታው ያደርጋል። ይሄኛው ቁጥር ግን ሁለት እላፊ ጨዋታዎች ሪያል ማድሪድ ስላለው ያኛው ስታቲክስ እንደጨመረ ማሳያ ነው። በተለየ መንገድ ግን አርሰናል በዘንድሮ ውድድር ዓመት ኳሶችን መቀባበል ላይ ትኩረት አድርጎ የሚጫወት ቡድን እንዳልሆነም ማሳያ ነው ይሄኛው። ሪያል ማድሪድም የመከላከሉና ለተቃራኒ ቡድን ኳስን ሰጥቶ በካውንተር አታክ በሚገኙ እድሎች የሚጫወት ከመሆኑ ጋር ተያይዞ ሁለቱ ቡድኖች በዛሬው ዕለት የሚያደርጉት ጨዋታ ምን ሊመስል ይችላል የሚለው ትኩረት የሚስብ ጉዳይ ነው። ምክንያቱም አርሰናል በዘንድሮ ውድድር ዓመት ያን ያክል የሚያዝናናው አርሰናል አይደለም። እንደው በማዝናናት ደረጃ ከተባለ የባለፈው ዓመት አርሰናል ይሻላል። እያዝናናም ከውጤት አንጻርም እስከ መጨረሻው ድረስ ከሲቲ ጋር የተፋላበት ከዘንድሮ ዓመት የተሻለ ነው መቼም።
ተጫዋቾች ጉዳት፣ የቡድኑ ስኳድ ማነስ፣ የአጥቂ ማነስ ምናምን የሚለው ዝርዝር ውስጥ መግባት ተገቢ ነው ብዬ አላስብም። ምክንያቱም አንድ ቡድን በ5 ዓመት በ6 ዓመት ውስጥ በየትኛውም መንገድ ቀዳዳውን መድፈን ካልቻለ የሆነ ችግር አለ ማለት ነው። የሆነ አስተዳደራዊ ችግር እንዳለ ግልጽ ነው። ነገር ግን ኮቺንግ ስታፉ ራሱ ትክክል እንዳልሆነ በግልጽ የሚያሳይ ይመስላል። ምክንያቱም በነፃ ዝውውሮች እንኳን ሌሎች ቡድኖች እንዴት እንደሚጠቀሙ እየተመለከትን ነው። እንደና አስቶን ቪላ አይነት ቡድኖችን በነፃ ዝውውር እንኳን እየወሰዱ ምን ያክል ውጤት እንደሚቀይሩ ተቀያሪ ተጫዋቾችን ማግኘት እንደሚቻል ተመልክተናል። ሪያል ማድሪድም ለዚህ ምስክር ነው። በእርግጥ ሪያል ማድሪድ መሆን አለበት ኪሊያን ምባፔን በነፃ ለማስፈረም። ይህንን አርሰናል ማድረግ አይችልም፣ ሌሎች ቡድኖች ማድረግ አይችሉም። ሪያል ማድሪድ ያንን አድርጎታል። እንደዚህ አይነት እድሎችን አርሰናል ግን አልተጠቀመም። ከኪሊያን ምባፔ አነስ ያሉ ተጫዋቾችን እንኳን በነፃ ዝውውር የገንዘብ እጥረት ነው ከተባለ ጥር ላይ መጠነኛ ማስተካከያ፣ የአጥቂ እጥረት ከተባለ ለምሳሌ መጠነኛ ማስተካከያ ማድረግ ይችል ነበር። ነገር ግን ያንን ሲያደርጉ አልተመለከትናቸውም። እንግዲህ መጨረሻ ላይ ይሄው የተጫዋቾች ጉዳት፣ የቡድኑ ስኳት ዴብዝ ማነስ ተደራርቦ የሊጉን ዋንጫ ኦልሞስት አጥተውታል። ብቸኛ ተስፋቸው ይሄው የአውሮፓ ቻምፒየንስ ሊግ ነው። ይሄውም የተጋረጠባቸው የአውሮፓ ትልቁ ቡድን የቻምፒየንስ ሊጉ ንጉሱ ሪያል ማድሪድ ነው። እንዴት ሊሆን ይችላል? ይህንን ሪያል ማድሪድ በምን አይነት መንገድ የዘንድሮ አርሰናል አሸንፎ ሊያልፈው ይችላል? ካርሎ አንቸሎቲ ከጨዋታው በፊት በትናንትናው ዕለት ጋዜጣዊ መግለጫ ሲሰጡ ነበር። ይህ ቡድናቸው ጥሩም ሳይሆን ጥሩም ሆኖም በአውሮፓ ቻምፒየንስ ሊግ ላይ ተቃራኒ ቡድንን በሜንታሊቲ ብቻ የሚያሸንፈው የካርሎ አንቸሎቲ ሪያል ማድሪድ እንዳለ ትላንትናም ቀድሞው ጥቆማ ሲሰጡ ነበር። አዎ በኤምሬትስ ያለው ጨዋታ ትልቅ ጨዋታ ነው፣ ነገር ግን ወሳኝ ጨዋታ አይደለም ሲሉ ነበር። ሌላ 90 ደቂቃ በሳንቲያጎ በርናባው አለ። ያ ማለት በአርሰናል ቡድን ላይ ምን እያሉ ነው? ብንሸነፍም በዛሬው ጨዋታ ላይ አርሰናል ቢያሸንፈንም ሌላ ምሽት አለ፣ በዛ ጨዋታ ላይ አሸንፈን ማለፍ እንችላለን ነው ትክክለኛ መልእክቱ። ስለዚህ የአርሰናል ዛሬ ማሸነፍ ማለፍ ሊሆን አይችልም። ቢያሸንፍ እንኳን ሌላ የቤት ስራ ነው የሰጡት። በዚህ ንግግር ውስጥ ብዙ የአርሰናልን ተጫዋች፣ የአርሰናልን ደጋፊ፣ የአርሰናልን ቡድን አጠቃላይ በብዙ መንገድ ነው በአእምሮ ውድቀት የሚያደርሱት። ይሄ የበላይነታቸው ነው ያለፉት ዓመታት ያሳዩት። ቡድኖች ሪያል ማድሪድን በጨዋታ 89 ደቂቃ ሊበልጡት ይችላሉ። ሪያል ማድሪድን 90 ደቂቃ በ2 ጎል ምናልባት በ3 ጎል ልዩነትም ሊመሩት ይችላሉ። ነገር ግን ቅዠት በሚመስል መልኩ በ2 ደቂቃ 3 ደቂቃ ልዩነት ሪያል ማድሪድ አሸንፎ ወደ ቀጣዩ ዙር ሲያልፍ እንመለከተዋለን። ይሄ ነው ሪያል ማድሪድ። በቃ ምንም ሪያል ማድሪድ ጨዋታን ለማሸነፍ ዋንጫን ለማሸነፍ እንደ አርሰናል አመቱን ሙሉ ጥሩ መሆን አይጠበቅበትም፣ ወይም እንደ ሌሎች ቡድኖች መገንባት አይጠበቅበትም። 3 ደቂቃ 4 ደቂቃ ልዩነቶች ጨዋታን አሸንፎ አብዛኞቹ ቡድኖች እየተመኙት የማያገኙትን የአውሮፓ ቻምፒየንስ ሊግ ከፍ ያደርጋል፣ ቀለል አድርጎ። ይሄ ሪያል ማድሪድ አርሰናልን ዛሬ ምሽት ይገጥማል። አርሰናሎች በምን አይነት መልኩ ሊቋቋሙት ይችላሉ? ቪኒሲየስ ጁኒየር፣ ኪሊያን ምባፔ፣ ሮድሪጎ፣ ቤሊንግሃም ከፊት ያሉ የተጠበቀውን ያክል እንቅስቃሴ እያደረጉ ያላሉ ተጫዋቾች ናቸው። እንደውም በተወሰነ መንገድ ኪሊያን ምባፔ በሲዝኑን ሲጀምር ከበድ ብሎት ነበር። አሁን ላይ ግን እጅግ በጣም የተሻለውን ኪሊያን ምባፔ እየተመለከተ ነው። ቪኒሲየስ እጅግ በጣም ባላንዶሩን ካጣ በኋላ ግራ የገባው የሪያል ማድሪድ ተጫዋች ነው። ተደጋጋሚ ፔናልቲዎችን ከዛ ውጭም በአጫወት ረገድም ያምናውን ቪኒሲየስ ጁኒየርን አይመስልም ፈጽሞ ዘንድሮ ቪኒሲየስ ጁኒየር። ስለዚህ በዛሬ ምሽትም የሚያደርገው ጨዋታ ካርሎ አንቸሎቲ ከጨዋታ በፊት ድንቁ ጨዋታ እንደሚሆን እንጠብቃለን ከቪኒ ብለዋል። ነገር ግን ቪኒሲየስ ትክክለኛ አቋሙ ላይ እንዳልሆነ ያለፉት ሳምንታትና ወራቶች ይናገራሉ። ነገር ግን የቪኒሲየስ ደህና መሆን አለመሆን ሪያል ማድሪድን የሚያስቆመው ጉዳይ አይደለም። ቀደም ብዬ እንዳልኩትም አርሰናሎችን ስንመለከት ጠንካራ የመከላከል አቅም አላቸው። ጋብሪኤል ማጋሌሽ ተጎድቶባቸዋል። በእርግጥ አርሰናሎች ጠንከር ያለ መከላከል አላቸው። ነገር ግን ኦርጋናይዝድ የሆነ ለተቃራኒ ቡድን ክፍተት የማይሰጥ
እንደው ያልተለመደ አርሰናል የሚመስል የአርቴታም ያልተለመደ ዘንድሮ አርሰናል ተመልክተናል። ለተጋጣሚ ኳስን ሰጥቶ በራሱ ሜዳ ክፍል ላይ ተጠቅ ብሎ የሚከላከል ተከላካይ ክፍል አለው። ምናልባት ይሄኛው ከሪያል ማድሪድ ጋር ለሚያደርገው ጨዋታ አዋጭ መንገድ ሊሆን ይችላል። ለተቃራኒ ቡድን ስፔሶችን በመዝጋት ምክንያቱም ስፔሶችን ካገኙ ካውንተር አታክ ካገኙ ሪያል ማድሪዶች የሚምሩ አይነት ተጫዋቾች አይደሉም ያሏቸው። እጅግ በጣም ስማቸው ግዙፍ ነው። ገና ሜዳ ውስጥ ሳይገቡ ከሮጡ የማይመለሱ አይነት አጥቂዎች ናቸው ያሉት። ስለዚህ ለነዚህ ተጫዋቾች ክፍተት መስጠት ዞሮ ዞሮ ለሽንፈት ይዳርጋል። ይህን ስፔስ በመዝጋት በኩል ምን ያክል ርቀት ይሄዳል አርሰናል? የዛሬው ተጠባቂ ጨዋታ ነው። ምሽት 4 ሰዓት ላይ የአውሮፓ ቻምፒየንስ ሊግ ታላቁ ውድድር አርሰናል በኤምሬትስ ግዙፉን ሪያል ማድሪድን ያስተናግዳል። ክቡራትና ክቡራን ይህ ቤስት ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። እንቀጥላለን። አብራችሁን ቆዩ። የ2017 ተመራቂ ተማሪዎች ከወዲሁ እንኳን ደስ አላችሁ እያልን ዩኒቨርሲቲዎች፣ ኮሌጆች እንዲሁም ለኬጂ ተመራቂዎች በአይነቱና በጥራቱ ለየት ያለ መጽሔት እያዘጋጀን ነው። ታዲያ እኛ ጋር መጽሔት ሲያሰሩ የዋጋ ቅናሽ ከመኖር ተጨማሪም የተለያዩ ቦነሶችን ያገኛሉ። ጥራት እና ፍጥነት መለያችን ነው።